የምትሄዱ ደብተራውና ጠንቋዩን አምኖበት ስለሆነ የሚጠብቀውን ያውቃል ራሱ ያውቃል አለኝ የት እንደሚገባ አውቆበት ነው እየሰራ ያለው ነገር ግን እናንተ የሰው ላይ የሰውን ክፋት የምትሰሩ ሰው ሰርቶ እንዳይበላ የምታደርጉ የሰውን እድል የምትወስዱ የሰውን ኑሮ የምታመሳቀሉ የሰው ትዳር የምትበትኑ የሰው ጤናን የምታበላሹ ሰዎች ግን አለ የሚጠብቃችሁ አውቃችሁ ስለሆነ ያደረጋችሁት ንስሐችሁ ራሱ ከባድ ነው እናንተ ነገ ዛሬ ሰው ላይ መተት አሰርታችሁ ጠንቋይ ቤት ሄዳችሁ የማይሆን ነገር አድርጋችሁ ከዛ እናንተ ነገ ንስሐ ገባለሁ ብላችሁ የምትሉ ሰዎች ንስሐውን የሚቀበላችሁ ያለኝ እነዛን ሰዎች መተት ያደረጋችሁባትና በደብተራ በመናምን አድርጋችሁ በአወሊያ በመናምን አድርጋችሁ የጎዳችሁትን ሰው ሄዳችሁ ባካል እኔ ይሄን አድርጌብህ ነው ይሄን ያረኩብህ እኔ ነኝ ብላችሁ ያ ሰው ይቅር ካላላችሁ በቀር አትገቡም ነው የተባላችሁት እናንተ ዛሬ ነገ በቃ እግዚአብሔር መሐሪ ነው እግዚአብሔር ይቅር ባይ ነው ብላችሁ በእናንተ ድፍረት ሰው ላይ መተት አሰረታችሁ ሰው ጠንቋይ ቤት ሄዳችሁ የሰው ኑሮ የምታበላሹ ሁላችሁ ስሙ ለእናንተ ነው የምነግራችሁ ሰማዕቱ ያለው መድኃኔዓለም የነገረኝ ቃል በቃል ምነግራችሁ አንድና አንድ ያሰራችሁባችሁን ሰዎች የወሰዳችሁበትን የሰው እድል ያን ያመሰቃከላችሁበትን ያ ትዳር ያበላሽሁበትን ያ እድል የወሰዳችሁበትን ሰው በመተት በመናመን አርጋችሁ ጠላልፋችሁ የጣላችሁትን ሰው ሄዳችሁ በአካል ይሄን አድርጌብህ ነው እኔ እንዲህ የሆንኩት ብላችሁ ይቅር ያ ሰው የካላላችሁ በቀር እናንተ ዛሬ እግዚአብሔር ይቅር ባይ ነው መሐሪ ነው ብላችሁ ብቻ በድፍረት ልትሞቱ ስታረጁ ያን እድል በልታችሁ ጠጥታችሁ ህይወታችሁ ተለውጦ ከዛ እናንተ ኖራችሁ እግዚአብሔር ይቅር ባይ ነው ንስሐ ገብታችሁ እሱ በእርግጥ ይቅር ባይ ነው ነገር ግን እናንተ ያንን አድርጋችሁ ስጨርሱ ከዛ የእግዚአብሔር መንግስት ምትወርሱ መስላችሁ ከሆነ ተሳስታችኋል ብለ ነገራቸውን ያለኝ